He finds Slimani in the penalty area arriving. Here he is. He's only just come on. He works it up with a shot to come into the net from Ali Ahmed. He's got his first goal. ካናዳ ውስጥ ተወልዶ ያደገው ቀጭኑና ጠይሙ አሊ ከልጅነቱ ጀምሮ ከኩዮቹ ጋር ኳስ ሲጫወት ግሩም ችሎታ ስለነበረው አሰልጣኞቹ ፔሌ ያሉ ነበር የሚጠሩት። ትውልድ ኢትዮጵያዊ ሆነው ለሌላ ሀገር ብሔራዊ ቡድን የሚጫወቱ እግር ኳስ ተጫዋቾች ብዙ አይደሉም። አሊ አህመድ ከኢትዮጵያ ቤተሰቦቹ ነው የተገኘው። የ25 ዓመት ወጣት ሲሆን በዜግነት ካናዳዊ ነው። ምናልባትም ለካናዳ ብሔራዊ ቡድን ተመርጦ ለመጫወት የመጀመሪያው ትውልድ ኢትዮጵያዊ ሊሆን እንደሚችል ይታወቃል። አሊ 4 ዓመት ለቫንኮቨር ዋይት ካፕስ ቡድን የተጫወተ ሲሆን በዛኑ ዓመት የካናዳ ተስፋ ያለው ምርጥ ወጣት ተጫዋች በሚል ተሸልሟል። እንዲሁም ክለቡ ዋንጫ አንስቷል። በዛኑ ዓመት የአምስት ልጆች እናት የሆኑት ወላጅ እናቱ ሙንታሊን ጨምሮ ቤተሰባቸው በሙሉ ለኳስ የተለየ ፍቅር አላቸው። እናት ለልጃቸው ለቢቢሲ ሲናገሩ ከልጅነቱ ጀምሮ ኳስ ይወዳል፣ ታላቅ ወንድሙም እንደዚያው። ሁለቱንም ለልምምድ የኳስ ቡድኖች ዘንድ ወስዳቸው ነበር በማለት ልጆቻቸው እግር ኳስ አብሯቸው በማደጉ ዋነኛ ትኩረታቸው መሆኑን ይናገራሉ። እኔም እናቱ ኳስ ወዳለው ኳስ ተጫዋች እንዲሆንልኝ ነበር የምፈልገው። ኳስን የምናየው አብረን ተቀምጠን ነበር። ልጆቼ ትምህርታቸውንና እግር ኳስን ጎን ለጎን እንዲያስኬዱ ነው የማደርገው። ፕሮፌሽናል ተጫዋች ትሆናላችሁ እላቸው ነበር። እናት ሙንታህላ አባታቸው ባላቸው ፍቅር የተነሳ ልጃቸውን በአባታቸው ስማሊ ብለው የሰየሙት እርሳቸውም ነበሩ። ካናዳ ውስጥ ተወልዶ ያደገው ቀጭኑና ጠይሙ አሊ ከልጅነቱ ጀምሮ ከኩዮቹ ጋር ኳስ ሲጫወት ግሩም ችሎታ ስለነበረው አሰልጣኞቹ ጭምር ፔሌ ያሉ ነበር የሚጠሩት። ምንም እንኳን ቀጭንና ታዳጊ ቢሆንም ኳስ ከያዘ ግን እንደ ወፍ ነበር የሚበረው ይላሉ እናቱ። ለእግር ኳስ ልዩ ፍቅር ያላቸው ወይዘሮ ሙንታ ከልጅነታቸው ጀምሮ ያዳበሩትን የእግር ኳስ ፍቅር ወደ ልጆቻቸው አሸጋግረው ቤተሰቡ ውስጥ የኳስ ነገር ዋነኛ ጉዳይ ሆኗል። በልጅነቴ ሐረርጌ ያለው ኳስ እወድ ነበር፣ መረብ ኳስም እጫወት ነበር። ጣሊያንም እያለው ካናዳም መጥቼ ልጆች ከወለድኩም በኋላም የኳስ ነገር አይሆንልኝም ይላሉ። ግጥሚያዎችም አያመልጡኝም። የጣሊያን ብሔራዊ ቡድን ዋነኛ ደጋፊ ነኝ። የልጃቸው ቡድንና የሚደግፉት ቡድን ግጥሚያ ስኖራቸው ጨዋታ እንዲያመልጣቸው ፈጽሞ አይፈልጉም። ልጆቻቸውም የእናታቸውን ተወዳጅ ቡድን ስለሚያውቁ ጨዋታ በሚኖርበት ጊዜ ያስታውሷቸዋል። ለቫንኮቨር ዋይት ካፕስ ቡድን ሲጫወት የቆየው አሊ አህመድ አሁን ከክለብ ባሻገር ለተወለደባት ሀገር ካናዳ ብሔራዊ ቡድን ለመሰለፍም በቅቷል። ይህም በተለይ ለእናት ሙንታህና ለመላው ቤተሰቡ ከፍተኛ ደስታን ፈጥሯል። ተወልዶ ላደገበት ሀገር ለብሔራዊ ቡድን መጫወት ማለት በጣም ትልቅ እድል ነው። የኔ ፍላጎት እንኳን ከዚያም በላይ ነው። ለአውሮፓ ክለብ ፈርሞ እንዲጫወት ነው የምመኘው። በሮናልዶ ደረጃ ደርሶ ማየት ነው ህልሜ በማለት ልጃቸው ከዚህም ባሻገር በዓለም ታላላቅ የእግር ኳስ መድረኮች ላይ ታላቅ እንዲሆን ምኞታቸው ነው። አሁን ግን የእናት ምኞት እንዳለሙት ሆኗል። ለክለቡ ቫንኮቨር ዋይትስ ካፕ ሲጫወት ጀምሮ በካናዳ እግር ኳስ ተመልካች ዘንድ እውቅናን ያገኘው አሊ በአገሪቱ ውስጥ ከሚጠቀሱና በመገናኛ ብዙሃን በተደጋጋሚ ስማቸው ከሚነሳ የእግር ኳስ ተጫዋቾች መካከል አንዱ ነው። አሊ ጨዋታ ሲኖረው ብዙ ጊዜ ከቶሮንቶ ቫንኮቨር ድረስ እየሄዱ ስታዲየም ተገኝተው ጨዋታውን ይመለከታሉ። እናት ካልቻሉ ደግሞ ከልጆቻቸው ጋር ቤታቸው ሆነው ግጥሚያውንም ይከታተላሉ። እንኳንስ የልጄ ጨዋታ ይቅርና የመወዳቸው ቡድኖች ጨዋታ ማያመልጠኙም ሲሉ ኳስ አፍቃሪዋ የአሊ እናት ወይዘሮ ሙንታ ይናገራሉ። በዓለማችን ካሉ ታላላቅ የእግር ኳስ ብሔራዊ ቡድኖች መካከል አንዱ የሆነው የካናዳ ቡድንን ለመቀላቀል የቻለው በቤተሰቦቹ ትውልድ ኢትዮጵያዊ አሊ አህመድ ከዚህም ባሻገር በእግር ኳሱ መድረክ ላይ ጎልቶ የመታየት ፍላጎት አለው። እናቱ ወይዘሮ ሙንታ እንደሚሉት ለካናዳ ብሔራዊ ቡድን መሰለፍ አንድ ትልቅ ስኬት ሆኖ በቀጣይ ደግሞ በዓለማችን ካሉ ታላላቅ የአውሮፓ የእግር ኳስ ክለቦች ጋር ተሰልፎ የመጫወት ህልም አለው ሲሉ ከዓመታት በፊት የተናገሩት እናት ህልማቸው ሰምሯል። እነሆ አሊ አሁን ላይ አውሮፓ ላይ ተገኝቶ
አግኝቷል። በታላቋ የእግር ኳስ ሀገር እንግሊዝ፣ ማረፊያው ደግሞ ኖርዊች ሲቲ። ባሳለፍነው ሳምንታት በሻምፒዮንሺፑ ለሚሳተፈው ኖርዊች ሲቲ ፊርማውን ያኖረው አሊ አህመድ ቀጣዮቹን 3 ዓመታቶች ለማሳለፍ በክለቡ ፊርማውን ማኖሩ የሚታወስ ነው። ከቫንኮቨር ኖርዊች ሲቲን የተቀላቀለው አሊ አህመድ በክለቡ ተጽዕኖ ፈጣሪነቱን ማሳየቱንም ቀጥሏል። ይህም በ3 ጨዋታዎች 2 ጎሎችን ማስቆጠርም ችሏል። ሰኔ ወር ላይ ለሚደረገው አሜሪካ፣ ሜክሲኮና ካናዳ የዓለም ዋንጫ ብሔራዊ ቡድኑን የመወከል ትልቅ ሰፊ ድል እንዳለው ይነገርለታል። ካናዳ ተወልዶ ያደገው ቀጭኑና ጠይሙ ያልተነገረለት ትውልድ ኢትዮጵያዊ አሊ አህመድ